ለምንድነው እንደዛ ማናየው ታዲያ? ማን ነው አብዛኞቻችን ብቻችንን እያወራን በጭንቀት ነፃነታችን ከብዶ አይደለም የምንታየው። ስለ ነፃነት ውበት ስናወራ ነው የምንውለው። ለምንድነው ሲባል ሳርትር መልሱ ምንድነው? ብዙዎቻችን የምንኖረው ህይወት በፈረንሳይኛ ሞቬዝ ፎይ ይለዋል። ባድ ፌዝ ሃይድገር ኢንኦቴንቲሲቲ ብሎታል። ሳርትርም ኢንኦቴንቲሲቲ ነው፣ ባድ ፌዝ። ብዙዎቻችን አጭበርባሪዎች ነን። አጭበርባሪነታችን የሚገለጸው ደግሞ በምንድነው? ነፃነታችንን ኃላፊነቱን ተውት። ኃላፊነቱ ብቻ ሳይሆን ነፃነታችንን ራሱ ለመቀበል በነፃነታችን ውስጥ ለመኖር ዝግጁ አይደለም። ስለዚህ ሁልጊዜ ምን እንፈልጋለን? ነፃ ላለመሆን። በአፋችን የምናወራው ነፃ ስለመሆን ውበት ነው። በተግባራችን የምንገልጸው ግን ሌሎች ሰዎች እንዲኖሩልን፣ ሌሎች ሰዎች እንዲወስኑልን ነው የምንፈልገው። ለምን? ኃላፊነቱንም እነሱ ይወስዳሉ። የሆነ መንገድ ለምሳሌ መንገድ ጠፍቷችሁ ልክ ስትሄዱ መንገድ በዚህ ይሻላል ስትሉ ደስ እንዳላችሁ የሚል አንድ አይጠፋም መሀላችሁ። ከዛ በኋላ ተሳሳተው መንገድ ላይ ልክ ስትደርሱ ግን የመጀመሪያው ተናጋሪ እሱ ነው። ድሮውንም እኔ አልጣመኝም። አሁን ነፃነት እምቢ ማለት በኋላ ኃላፊነትንም እምቢ ለማለት የተሻለው መንገድ ነው። ነፃነትን ፈልገ ኃላፊነትም ሸሽታ አይሆንም ነው የሚለው ሳርትር። ስለዚህ ነፃነቱን ለመሸሽ ኃላፊነቱን ለመሸሽ ነፃነቱን እንሸሸዋለን። ስለዚህ ብሌን የምናረጋቸው መቼም ሁላችንም እንተዋወቃለን። ብሌን የምናደርገው ነገር የፖሊስ ፕሮግራም የሚባል ድሮ የነበረ ጊዜ በመጥረቢያ ነው ምንድነው አንዷን ልጅ ገሎ እኔ በጣም ነበር የምወዳት እንደው ሰይጣን እንዴት እንደገባብኝ እኔ የሚል ሰውዬ ሰምቻለሁ። አሁን ይሄ ሰውዬ አም ኖት ፍሪ እያለ ነው። ያንን ነገር ያረኩት በራሴ ፈልጌ ምናምን ሳይሆን አሁን ይሄ ነው ነፃነታችንን በመተው ኃላፊነታችንን እናስወግዳለን። ግን ይሄ ቲፒካሊ የሰው ልጅ ኮንዲሽን አይደለም። ትክክለኛው የሰው ልጅ ኮንዲሽን ነፃ መሆናችን ነው። ነፃ መሆናችን ደግሞ የሚያመጣብን በርደን አለ። ያንን ለመሸከም ዝግጁ መሆን አለብን ነው። ስለዚህ ኦቴንቲክ የሆነው ላይፍ ከዚህ አንጉሽ ጋር አብሮ መኖር ነው። ከጭንቀቱ ጋር ነፃነታችን ከሚያመጣብን ኃላፊነት ከሚያመጣብን ጭንቀት ጋር አብሮ መኖር ኦቴንቲክ የሆነው ላይፍ ነው ማለት ነው። ስለዚህ በዛ መልክ ስንኖር ብቻ ኦቴንቲክ የሆነውን ላይፍ እንኖራለን ነው የሚለን ሳርትር። ሳርትር በጣም ባጭሩ ይሄን ይመስላል። የቀረውን በጥያቄና መልስ እናሰፋዋለን። ስለ ካሙ የተወሰነ ነገር ልበልና አይ ቲንክ ዛሬ የተሻለ ጊዜ ይኖረናል ብዬ አስባለሁ ለዲስከሽን። ብዙ ሰዓት እየወሰድኩ ነበር ሰሞኑንና አልበርት ካሙ እንዳልኳችሁ ሂዝ ኖት ፊሎሶፈር ፊሎሶፈር አይደል። አንድ ነገር ግን ስለ ሳርትር ማንበብ ፈልጌ ነበር። አም ሶሪ እሷን ላንብብላችሁና በዛው እንለፍ። ምናልባት ጥያቄ ከፈጠረባችሁ በጥያቄ እንለዋለን። The refusal of freedom ይላል። ነፃነትን እምቢ ማለት can be conceived only as an attempt to apprehend oneself as being in itself። ስድብ ነው ይለኛል ግን እስቲ እናወራበታለን በኋላ። ወየውላቸው ወደ አልበርት ካሙ ስንመጣ ያለው ነፃነትን እምቢ ማለት ነፃነትን መሸሽ። ቅድም ቢንግ ኢን ኢትሰልፍ እና ቢንግ ፎር ኢትሰልፍ ብለን ነበር አይደል? እኛ ቢንግ ፎር ኢትሰልፍ ነው ነን። ነፃነቴን ለመሸሽ ስሞክር ግን ራሴን እንደ ቢንግ ኢን ኢትሰልፍ ትሪት እንድደረግ እያደረኩት ነው። ምክንያቱም ነፃነቱ ነው። ኮንሽስ ሳብጀክት ነን ብለናል አይደል? ኮንሽስ ሳብጀክት ነን። ኮንሽስ መሆናችን መገለጫው ምንድነው? ቾይስ ነው። ቾይሳችን የምን ማሳያ ነው? የፍሪደማችን ማሳያ ነው። ፍሪደሜን ስሸሽ ድንጋዩ ፍሪ እንዳልሆነ ሁሉ እኔም ፍሪ አይደለሁም፣ ስለዚህ እንደ ድንጋይ ቁጠሩኝ እያልኩ ነው ማለት ነው። በሌላ አነጋገር ያው ድፍና አድርገን ስናስቀምጠው that's what he said። አልበርት ካሙ ጋር ስንመጣ ፈላስፋ አይደለም ብያቸዋለሁ፣ ግን ብዙ በጣም ኢንተረስቲንግ የሆኑ ጽሁፎች አሉት። ዘ ስትሬንጀር ዘ ፕሌግ ያነበባችሁት ካላችሁ በተለይ ዘ ፕሌግ በጣም የላይፍን አብሰርዲቲ የሚያሳይ ቆንጆ መጽሐፍ ነው። ግን የፍልስፍና ኤሌመንት ያለው አንድ መጽሐፉ ይሄ መጽሐፍ The Myth of Sisyphus የሚባል መጽሐፉ ነው። The Myth of
ሲሲፈስ እና ከሱ ላይ የተወሰኑ ኮቴሽኖች አነብላችኋለሁ። የሚጀምረው በኮቴሽኑ ነው። የመጀመሪያው መስመር ላይ ምን ብሎ ነው የሚጀምረው? አልበርት ካሙ ፈረንሳይ ነው፣ አልጄሪያ ውስጥ የተወለደ ፈረንሳይ። በጣም በአጭር እድሜ ነው የኖረው። በጣም በ30 ምናምን ዓመቱ ይመስለኛል የሞተው። ከሳርትር ጋር በጣም ጓደኛሞች ነበሩ፣ ግን በኋላ ከፍተኛ የሆነ ግጭት ውስጥ ወድቀው እንደውም እዚህ መጽሐፍ ላይ ስለ ኖሲያ የጻፈ ሰው እያለ እያለ ነው ስሙን እንኳን አይጠራውም እና እዚህ እንትኑ ላይ አይ ቲንክ ኢት ዋዝ አ ሲሪየስ በመሀላቸው የተፈጠረው ነገር ካሙን ይጠቅሰዋል በስም ሳይሆን በእንትን የሚሉ ያ አሜሪካን ያ ባይ ዘ ዌይ ሳርትር he was a ማርክሲስት። ስለ ሳርትር ህይወት ምንም አላልኳችሁም። በተለይ የፍቅር ህይወቱን በጣም ኢንተረስቲንግ ነው። ምክንያቱም ብዙ ጊዜ ከትልቅ ሰዎች ወንድ ጀርባ ነው ምንድን ነው የሚባለው? ጠንካራ ሴት አለች ይባላል። የሳርትር ህይወት ግን ከትልቅ ወንድ ጀርባ ብቻ ሳይሆን ከትልቅ ወንድ ጎንም እንዳለች ያሳያል። የሳርትር ፍቅረኛ ሲሞን ደ ቡቭዋር እስከ መጨረሻ አልተጋቡ፣ እንደዛው እንደሆኑ ነው። ሲሞን ደ ቡቭዋር በጣም ግሬት ከሚባሉ ፊሎሶፈሮች ውስጥ አንዷ ነች። በተለይ ዘ ሰከንድ ሴክስ የሚለው መጽሐፏ ላይ ሴትነት ይኮናል እንጂ በተፈጥሮ አይገኝም የምትለው በጣም አከራካሪ ኮንሰፕት አለ። ሰው ሴት ሆኖ አይወለድም፣ ሴት የሚሆነው ከተወለደ በኋላ ነው። በጣም ትልቅ ፊሎሶፊካል ኢሹ ታነሳለች እና ለሳርትር አንድም መጽሐፍ እሷን ሳያስነብብ አያሳትምም ነበር። እሷ አንብባ አፕሩቭ ካላረገችው፣ ሁለቱም ሶርቦን ነው የሚያስተምሩት፣ አፕሩቭ ካላረገችው እንትን አይልም ነበር እና ያው ግን ፍቅራቸው ትንሽ ወጣ ያለ ነው። እኛ ፍቅረኛሞች ነን ማለት ሌላ ፍቅረኛ ሊኖረን አይገባም ማለት አይደለም ብለው ስለሚያምኑ ነፃ ናቸው። እዛ ላይ ችግር የለም ብዙ እንትን አይሉም እና እንደውም ሲሞን ደ ቡቭዋር ስትጽፍ እስከተወሰነ ጊዜ ደብል ካፕል ነበርን፣ ከሆነ ጊዜ በኋላ ትሬብል ሆንን ነው ምናምን የምትለው ነገር አለ። ኤኒዌይ ብዙ ስብስብ ኬዞች አሉ። ግን ያነሳውላችሁ ለምንድን ነው ሲሞን ደ ቡቭዋር ከሳርትር ሞት በኋላ ፈረንሳይ ውስጥ ግሬት ፊሎሶፈር ብቸኛው ታላቋ ፈላስፋ እሷ ነበረች ከሳርትር ሞት በኋላ እና ኢንተረስት ካላችሁ አንብቧት። በጣም ትልቅ ፈላስፋ ነች። ካሙ ልክ ሲጀምር ምን ይላል? there is but one truly serious philosophical problem። ምን ይመስላችኋል? it is not categories, it is not ያነሳ ነው being ምናምን አይደለም። there is only one truly serious philosophical problem and that is suicide። judging ይላል whether life is or is not worth living amounts to answering the fundamental question of philosophy። ይቀጥልና ያው የነበሩትን ፈላስፎች በሚተች መልኩ ማንም ሰው እኔ በህይወቴ ለቢንግ ሲሞት አይቼ አላውቅም፣ ለካቴጎሪ ሲሞት አይቼ አላውቅም፣ ለሰብስታንስ ለፎርምስ ሲሞት አይቼ አላውቅም። የሰው ልጅ ትልቁ ፊሎሶፊካል ጥያቄ አድርጎ ሊያነሳ የሚገባው is there any reason not to commit suicide? ምን ባገር ደህና ሁላችንም አርፈን በምንኖርበት መጀመሪያ is there any reason to commit suicide ማለቱ አይቀርም። is there any reason not to commit ነው የሚለን ካም not to commit suicide is there any reason to commit suicide ወደሱ እንገባለን። ለምንድን ነው ይሄ ጥያቄ ራሱ ሊነሳ ያስፈለገው ሲል ቅድም ሳርትር ላይ የነካሁት ሀሳብ the absurdity of the world because the world is absurd ነው የሚለው። ምን ማለት ነው አብሰርዲቲ ስንል? አብሰርድ ማለት it's a confrontation between two things ይለዋል። በሁለት ነገሮች መሀል ያለ መፋጠጥ ነው። ተፋጣጮቹ እነማን ናቸው? የሰው ልጅ እውቀትና መረዳት የሚናፍቀው አውቆ የማይጠግበው የሰው ልጅ አእምሮና በመረዳት ኦብሰሽን የተያዘው የሰው ልጅ አእምሮና ምንም መልስ የማይወጣት ምንም ትንፍሽ የማትለዋ ዓለም በሁለቱ መሀል የሚፈጠረው ኮንፍሮንቴሽን ነው። ያ ማለት ምን ማለት ነው? የሰው ልጅ ዓለምን ለማናገር ከፕሪሶክራቲኮቹ ጀምሮ ከዛም በፊት ሚቲካል በሆነ መልኩ እንዲሁ ሲለፋና ሲጥር ነው የኖረው ለመረዳት ለማወቅ። ዓለምን አወቅኩ ብሎ አርፎ ሲተኛ ሌላ ሰውዬ አይ አንተ አላወቅም እኔ ነኝ ያወቅኳት ብሎ ሌላ ሐሳብ ይዞ ይመጣል። አሁን ይሄ የማይረካና የማይጠረቃው የሰው ልጅ የማወቅና ዓለምን የመረዳት ራሱን የመረዳት ጉጉት
ዓለም መልስ የምትሰጥ ቢሆን ጉጉቱ ይረካል፣ አለፈ፣ ተገላገልን፣ መልስ አገኘን። ዓለም ምንድነሽ? እንዲህ ነኝ፣ አለቀ። አሁን ዓለም ምንድነሽ እንላለን ላለፉት 79 ሺህ ወይም በኢቮሉሽኑ ከሄዳችሁ ላለፉት ምናምን ሚሊዮን ዓመታት እንጠይቃለን። ዓለም አሁንም ዝምታዋን እየገለጸች ነው። አሁን የዚህ አብሰርዲቲ 3 ተዋናዮች አሉት ይላል። ራሽናል ማይንድ፣ ኢራሽናል ወርልድ እና የሁለቱ ግጭት ውጤት የሆነው አብሰርድ። ስለዚህ አብሰርዲቲ ማለት ዓለም ትርጉም የላትም። ትርጉም የሌላት ለምንድን ነው? ይሄ ለመረዳት የሚሞክረው አእምሮ ቢጠይቃት የምትሰጠው ምላሽ የለም። ስለዚህ አሁን አብሰርዲቲው የሰው ልጅ አእምሮ ውስጥ አይደለም ያለው፣ ኤግዚስቴንሻሊስቶቹ እንደሚሉት ወይም አንዳንዶች እንደሚያነሱት አብሰርዲቲው ያለው ዓለም ውስጥ አይደለም። አብሰርዲቲው ያለው ዓለም ውስጥም አይደለም፣ እኛ አእምሮ ውስጥም አይደለም። አብሰርዲቲው ያለው በሁለቱ ኮንፍሮንቴሽን ነው። አሁን ነጣጥለን አናስበውም ማለት ነው። ይሄንን ፖይንት ሲያነሳው ምን ይላል እዚህ ጋር? The absurd is born of this confrontation between the human need, the need to know, to understand, and the unreasonable silence of the world. አሁን ይሄ ሳይለንስ ኦፍ ዘ ወርልድ የሚገለጽባቸው ብዙ ነገሮች አሉ። የሰው ልጅ ራሽናል we are condemned to be rational ነው ደግሞ አልበርት ካሙ ኃይልም እንደዛ ግን እንደዛ አይነት ነው። ይሄ የማወቅና የመረዳት ፍላጎታችን አሪስቶትል ሜታፊዚክሱን ሲጀምር all men by nature desire to know ይላል። በተፈጥሯችን የማወቅ ጉጉት የመረዳት ጉጉት አለ። ይሄ ጉጉታችን ችግር የሆነው ለምንድን ነው? እናንተ ለምሳሌ ምንድን ነው መጠየቅ የምትወዱ ሰዎች መሆናችሁን አፕሪሺየት የምታደርጉት የሚመልስላችሁ ሰው እስካለ ድረስ ነው። አንድ ቀልድ አለ አይደል? ሰምታችሁት ከሆነ ልጅየው አባቱን በጥያቄ ሲያደርቀው እናትየው እስቲ አትጨቅጭቀው እባክህ አባትህን ተወው ስትለው ጥያቄ ስጠይቀው እኔ እንጃ ይለዋል አባትየው። እኔ እንጃ ይለዋል። ከዛ አሁን እንዴ አትጨቅጭቀው እንጂ አባት ከዛ አይ ችግር የለም ይጠይቅ እንጂ ካላወቀ እንዴ ሊማር ነው ይላታል። ግን እየመለሰ አይደለም እሱ። ልክ እንደዛ ነው እየሆነብን ያለው። ዓለምን እንጠይቃታለን አትመልስም። እሷ እንጠይቃታለን አትመልስም። አሁን በዚህ ውስጥ አሁን ጥያቄው ማቆም አንችልም። ይሄ አልበርት ካሙ ይረዳል። ይሄንን ለምን ተፈጥሯችን ነው ማወቅና መረዳት። አሁን ምን እናርግ ነው አሁን ችግሩ። ይሄንን ኮንፍሮንቴሽን እንዴት እንፍታው? የዓለምን ዝምታ እና የኛን የመጠየቅ የማወቅ ጉጉት እንዴት ነው ልንፈታው የምንችለው? ወደ ፍቹ ከመሄዳችን በፊት የዓለምን ዝምታ ለማስረዳት የሚጠቀምባቸው መንገዶች አሉ። የዓለም ዝምታ ሲል ነገሮች ሁሉ በኮንትራዲክሽን የተሞሉ መሆናቸው። ለምሳሌ አሪስቶትልን ያነሳዋል። አንድ ሐሳብ እናንሳ። ሁሉም እውነት ነው የሚል ስቴትመንት ብነግራችሁ ሁሉም እውነት ነው፣ ኦኬ፣ ሁሉም ውሸት ነው የሚለው ስቴትመንትም እውነት ነው ማለት ነው ብሎ ሊጠይቀኝ ይችላል አንድ ሰው። ያኔ አይ ከሱ በስተቀር ሌሎች ሁሉ እውነት ናቸው። አሁን እያንዳንዱ እውነት ላይ ለመድረስ የምናደርገው ሙከራ ምንድነው የሚያመጣው? ኮንትራዲክሽን ነው። ሎጂካል ሲስተሙ በራሱ ሰልፍ ዲፊቲንግ ነው። ስለዚህ ሪዝንን ተጠቅመን ራሽናል የሆነ ምላሽ ለማግኘት ስንሞክር የምንደርሰው ኢራሽናል የሆነ ፖይንት ላይ ነው። because there is no ultimate meaning, because there is no ፋይናል የሆነ መልስ የለም። ፓርሜኒደስን ለምሳሌ አነሳዋል። ፓርሜኒደስ ከፕሪሶክራቲኮች ውስጥ አንዱ ነውና ፓርሜኒደስ ምን ይላል? ኤቭሪቲንግ ኢዝ ዋን ይላል። ዘዋን የሚለው ሐሳብ አለው። ካሙ ምንድነው የሚለው? ኤቭሪቲንግ ኢዝ ዋን ብለህ ኮንፈርም ስታደርግ ኤቭሪቲንግ ኢዝ ቱ እያልክ ነው። ምክንያቱም ኤቭሪቲንግ ኢዝ ዋን የሚለው ሰውዬ ሌላ ኤቭሪቲንግ ኢዝ ዋን ሲል ኤቭሪቲንግ የሚለውን ከራሱ ምን እያደረገው ነው? እያወጣው ነው። ስለዚህ አንድ ነገር ኮንፈርም ስናደርግ አልቲሜትሊ ሪፊዩት እያደረግነው ነው እዛው። ይሄ ሎጂካል ኮንትራዲክሽን ህይወታችን ውስጥ ምንም ነገር ቢሆን በፋይናል የሆነ መልስ ያለው ምንም ነገር የለም። ፈላስፎቹ ከጥንት ጀምሮ ይሄ ነው መልሱ እያሉ እየጻፉ ይሰጡናል አለ። ነገር ግን ከሱ በኋላ የሚመጣው ፈላስፋ የዛን ስህተት ይነግረንና የኔ ነው ልክ ይለናል። አሁን ይሄ ነገር የሚያሳየው ምንድነው? እኛ ዓለምን ለመረዳት የምንሞክረው በሰውኛ ነው። ሌላ አይነት መረዳት የለንም። ልክ ዜኖፈነስ እንዳለው ማለት ነው። የሰው ፈረሶች አእምሮ ቢኖራቸው አምላካቸውን ፈረስ አድርገው ይስሉት ነበር ብሏል።
የሰዎችን ሲተች ማለት ነው። ሰዎች አምላክን በምስላቸው ነው የፈጠሩት የእንትኖችን የግሪኮቹን ማለት ነው። ሆሜር ሲጽፍ ዘኢሊያድ ላይ አማልክቶቹ ያጭበረብራሉ፣ የሴሰኝነት ስሜት ልክ የሰው ባህሪ ነው። በቃ ሁሉም የአማልክቷ ሽቶ ተቀባብታ ምናምን ዋናውን አማልክት ስታማልለው ምናምን ነው። አሁን ምንድነው ያለው? ኦኬ ስለዚህ ሰዎች አምላክን ሊረዱት የሚችሉት በሰውኛ ስለሆነ ፈረስም ብትጠይቁት ቢችል ፈረስ አድርጎ ነው የሚስለው አምላኩን። ስለዚህ ልክ እንደዚህ ሁሉ ካሙም የሚለን ምንድነው? ዓለምን የምንረዳት በሰውኛ ነው። ስለዚህ አሁን ያ ሰውኛ ትክክለኛ ማንነቷ መሆኑን እርግጠኛ መሆን አንችልም። ኮንፊውዥኑ የሚመጣው መቼ ነው? ችግሩ የሚመጣው መቼ ነው? ዓለም ከኛ ውጪ የሆነ ማንነቷን ልታሳየን ስትሞክር ነው። ይህን ነገር እዚህ ጋር ምልክት አድርጌበታለሁ ብዬ አስባለሁ። ኢንተረስቲንግ የሆነ አንድ አገላለጽ አለው። ኦኬ ሶ ኤኒዌይ ጊዜያችሁን እንዳላባክ ነው ብዙ ቦታ ስለሆነ ምልክት ያደረኩት። ሶ ኤኒዌይ ሶ ያንን ነው የሚለን። ስለዚህ ዓለም ልክ ትክክለኛ ማንነቷን ስትገልጽልን ስንል ልንረዳት አንችልም። ምክንያቱም ልንረዳት የምንችለው ምን እስከሆነች ድረስ ነው? ሰውኛ ማንነት። ለምሳሌ አሁን ፊልሞች፣ አኒሜሽን ምናምን ፊልሞች ታያላችሁ አይደል? ድሮ እንስሳቶች እነ ዱሊትል ኤዲ መርፊ ምናምን ፊልሞች አይታችሁ እኮ እንስሳትን ሰውኛ ቅርጽ እየሰጡ እንደ ሰዎች ሲያወሩ ድመቱ ሴት ድመት ሲከተል አይነት ሰው እንዲገባ ቶሎ ይገባናል። ያንን ስናይ ሰውኛ አሁን ኢቭን ሱፐርማርኬት ውስጥ ያሉ እነ ኮርን ፍሌክስ ምናምኖች ሁሉ ሲያወሩ ነገሮች በሰውኛ ሲመጡልን ለእኛ ለመረዳት ቀላል ነው። ልክ ያንን ማንነታችን አሁን ሰውነታችንን ትራንሴንድ አድርገን ኮርንፍሌክስ መሆን አንችልም። ስለዚህ ኮርንፍሌክስን መረዳት አንችልም። ስለዚህ የምናደርገዋለን ኮርንፍሌክስን ሰው እናደርገዋለን፣ በቀላሉ ይገባናል። አሁን እንደዛ ነው እያለ ያለው። ዓለምንም እንደዛ ነው እያደረግናት ያለ ነው። ዓለምን ሰው እናደርጋታለን፣ ከዛ በኋላ ትገባናለች በቀላሉ። አሁን ግን ትክክለኛ ማንነቷ ዓለም ምንድነው? አትናገርም፣ አታሳይም፣ ዝም ነው የምትለው። ስለዚህ ሰዎች በተለያየ መንገድ ኢንተርፕሬት ያደርጓታል። የሁሉ ኢንተርፕሬቴሽን ግን ፎልስ ነው። አሁን ይሄ ነው አብሰርድ የሚለው የኛ የመጠየቅ ፍላጎት፣ የማወቅ ፍላጎት፣ የዓለም ደግሞ ራሷን ለመግለጥ ለመናገር ፈቃደኛ ለመሆኑ ነው። አሁን በዚህ ሁኔታ ውስጥ ማምለጫው ምንድነው ነው? እኛ እንጠይቃለን፣ ምላሽ የለም፣ እንጠይቃለን፣ ምላሽ የለም። አሁን አብሰርዲቲውን ስንረዳ ሁለት አማራጮች አሉን ይለው። ሶስት አማራጮች አሉ። ሁለቱ የማይፈለጉ አማራጮች ናቸው። አንደኛው አማራጭ ሆፕ ነው። ሆፕ ይለዋል። በዚህ ላይ ኤግዚስቴንሻል ፊሎሶፈሮቹን እንዳለ ጭፍጭፍ ነው የሚያደርጋቸው። እነ ኪርክጋርድ፣ ቼኖቭ የሚባል የራሻን ኤግዚስቴንሻሊስት፣ እነ ካርል ያስፐርስ፣ ሳርትርን ያው እንዳልኳችሁ በስም አይጠቅሰው ግን እሱም አለበት እዛው። እነሱም ምን ይላቸዋል? ፊሎሶፊካል ሱሳይድ ይለዋል የእነሱን ስራ። ለምንድን ነው እንደዛ የሚላቸው? እነሱ አብሰርዲቲው ገብቷቸዋል ይላል። ምክንያቱም ሁሉም አይደገርም ስታያቸው ስለ አብሰርድ ነው የሚያወሩት። ዓለም አብሰርድ ነው። ዓለም ፋይናል ትርጉም የላትም። ሃይድገር እንደሚለው ስቲክ ዊዝ ቲንግስ ዊዛውት ቢንግ ስታክ ኢን ዜም። ሁሉም የሚሉን ግን ምንድነው? ዓለም ተስፋ ስለሌላት፣ ዓለም መጨረሻ ላይ የምትሰጠን ምላሽ ስለሌለ በቃ ራሳችሁን አጥፉ የሚል ፈላስፋ የለም። የሚሉት ምንድነው? ይሄንን ትርጉም መፈለግ አቁመ የራስህን ህይወት ትርጉም እየሰጠ ብቻ ኑር። ስለዚህ ስቲክ ዊዝ ቲንግስ ዊዛውት ቢንግ ስታክ ኢን ዜም ነው ኤግዚስቴንሻሊስቶች በአብዛኛው የሚሉት። ትርጉም የለውም። ስለዚህ መማሬ ምን ዋጋ አለው ሳይሆን ተማር። ግን ከተማርክ በኋላ የዓለም ሁሉ ነገሯ ተገልጾልህ እፎይ እንደምትል ግን አታስብ። ራስን አታታ። ማግባት ከፈለግ አግባ፣ ጥሩ ነው ማግባት። ነገር በትዳር ውስጥ እፎይ ላለው ብለህ የምታስብ ከሆነ ሞኝነት ነው። የትኛውንም ነገር ብናረግ ስቲል ለምን እንዴት የሚሉ ጥያቄዎች ከውስጣችን አይጠፉም። ለምን እዚህ ዓለም ላይ ምንም አይነት ፋይናል የሆነ አንሰር የለም። ግን አሁን ፋይናል አንሰር የለም ብለው አይቆሙም። አሁን ፊሎሶፊካል ሱሳይድ የሚላቸው ለዚህ ነው። ኪርጋርድ ለምሳሌ ምንድነው የሚለው? እዚህ ዓለም የሌለው ህይወት ትርጉም እዛኛው ዓለም አለ ሚለን ምንድነው? እሱ ባለፈው እንዳየነው ምንድነው ያለው? እሱ በህይወታችን ውስጥ ያጣነውን ትርጉም በክርስቶስ ውስጥ እናገኘዋለን ነው የሚለው እሱ። ስለዚህ ምላሽ አለ ነው። ሃይድገር ደግሞ ምንድነው የሚለው? ከዚህ ራሳችንን
በተወሰነ በማራቅ ማይንድ ሰልፍን በማቀፍ ምን እናገኛለን? ለህይወታችን ትርጉም እንሰጠዋለን። አሁን ሳርትርም እንደዚሁ ኦቴንቲክ የሆነውን ላይፍ የምንኖረው ፍሪደማችንን ሪስፖንሲቢሊቲያችንን ተቀብለን በመኖር ነው። አሁን አልበርት ካሙ የሚያየው ችግር ምንድነው? ሲነሱ አብሰርዲቲውን ይዘው ይጀምሩና ከዛ በኋላ ሚኒንግ መፈለግ ይጀምራሉ። እርስ በራስ ምን ያደርጉታል? ዲፊት ያደርጉታል። ዓለም ሚኒንግ የላትም ማለት ሚኒንግ መፈለግ ማቆም አለብን። ስለዚህ ይሄ ፊሎሶፊካል ሱሳይድ ነው። ስለዚህ ይሄ ሆፕ ላይ የሚተቻቸው ሆፕ አደገኛ ነገር ነው። እሱ ሆፕ ከአብሰርዲቲው ለማምለጥ የምንሞክርበት አብሰርዲቲውን ለመሸወድ የምንሞክርበት መንገድ ነው። ሆፕ ኢን ዋት? ሆፕ ኢን ላይፍ አፍተር ዴዝ ለምሳሌ ሪሊጂየሶቹን ይተቻቸዋል። ኤግዚስተንሻሊስቶችም ያነሱ በተለይ ሪሊጂየስ የሆኑ ሰዎችና ኤግዚስተንሻሊስቶቹ ሆፕን ነው እንደ ምን አክት ኦፍ ኢሉዲንግ ይለዋል፣ የማምለጥና የመሸሽ። ምኑን ነው የምንሸሸው? አብሰርዲቲ። ስለዚህ ኪርክጋርድ አብሰርድ ነው ነገር ግን ምላሽ አለኝ ይላሉ ሁሉም ማለት ነው። ስለዚህ ያ አንደኛው። ሁለተኛው የማምለጫ መንገድ ሱሳይድ ነው። ይህንን ሱሳይድን ከዛ ቀጥሎ ምንድን ነው የሚመጣው? ዓለም አብሰርድ ነች ካለ ስለዚህ ምን እናርግ? ይሄ ቀጥታ እንሙት ወደሚል ያመራል ወይ? እዚህ ጋር እኮ ጽፌዋለሁ ግን አሁን ጥያቄው እሱ ነው። ዓለም ትርጉም የላትም። ስለዚህ ምን ይሁን? But does that insult ይላል? That insult to existence, that flat denial in which it is plunged come from the fact that it has no meaning. Insult to existence የሚለው ማንን ነው? ዴዝን ነው፣ ሱሳይድን በተለይ that insult to existence። ስለዚህ አሁን ጥያቄው ምንድነው ማለት ነው? ህይወት ትርጉም የላትም፣ ስለዚህ መኖር አያስፈልግም የሚለው ኮንክሉዥን ይመጣል ወይ ነው የሱ ጥያቄ። ህይወት ትርጉም የላትም። አሁን ለምሳሌ ራሳቸውን የሚያጠፉ ብዙ ሰዎች እንዲህ ይላል አልበርት ካሙ። ግማሾቹ በማይድን በሽታ ተይዘው ነው፣ ግማሾቹ ህይወት ከብዷቸው ነው። ስለዚህ ከህይወት ይልቅ ሞት የቀለላቸው የተለያየ የሚሰጧቸው ምክንያቶች አሉ። አልበርት ካሙ ግን ዋናው አጠቃላይ እንትኑን ስናየው ምንድነው አብሰርዲቲው ገብቷቸው ነው የሚለው። ግን አብሰርዲቲው ሲገባቸው የወሰዱት መፍትሄ ግን ልክ አይደለም። ምክንያቱም የዴዝ መጥፎነቱ የሱሳይድ መጥፎነቱ ምንድነው? አብሰርዲቲውን ምን ያደርገዋል? ይገለዋል። አብሰርዲቲ የት ነው ያለው? አእምሯችን ውስጥ ነው። ስለዚህ እኛ ስንሞት አብሰርዲቲውም አብሮ ይሞታል። አሁን ሱሳይድ ማለት ምን ማለት? ልክ ሆፕ ያላቸው ሰዎች ምንድነው የሚያደርጉት? በዚህ ምድር ላይ ደስ ብሏቸው ትርጉም አግኝተው ለመኖር ምን ይፈጥራሉ? እንደ ካሙ አባባል ከህይወት በኋላ ከሞት በኋላ ህይወት አለ፣ ወይም ደግሞ እነ ሃይድገር እንደሚሉት ኤግዚስተንሻሊስቶቹ ለራሴ ህይወት ትርጉም እሰጠዋለሁ እያሉ ራሳቸውን ያታልላሉ። ልክ እንደዛ ሁሉ ራሱን የሚያጠፋውም ሰውዬ ራሱን እያታለለ ነው። ምን እያለ? አብሰርዲቲውን አመልጠዋለሁ ብሎ። አሁን ትክክለኛው ኦቴንቲክ የሆነው ላይፍ አብሰርዲቲውን ማምለጥ ሳይሆን ከአብሰርዲቲው ጋር አብሮ መኖር ነው። አሁን ሃይድገርም አንዛይቲውን ማምለጥ አይደለም፣ ከአንዛይቲው ጋር አብሮ መኖር ነው። ሳርትርም አንጉይሹን ማምለጥ ሳይሆን ኃላፊነቱም ያመጣብን አንጉይሽ ተሸክሞ መኖር ነው። አሁን ካሙን ወደዛ ነው የሚመጣው። ዘአብሰርድ ማን ሶስት መገለጫዎች አሉት ይላል። የአብሰርድ ማኑ ሶስቱ መገለጫዎች አብሰርድ ማን ነው? ሆፕንም ሱሳይድንም እንደ አማራጭ ኢግኖር አድርጎ ዓለም የምታስደስት ሆና ትርጉም ሰጥተው ምናምን የሚኖረው እሱ ገና አልገባውም እንዳለው። አብሰርዲቲው ገብቶት ግን ሌላ ተስፋ ለራሱ በማምጣት ራሱን የማይሸውድ ራሱን ለመግደል የማይሞክረው ዘአብሰርድ ማን ይለዋል። ይሄ ዘአብሰርድ ማን ሶስት መገለጫዎች አሉት። አንዱ ሪቤሊየን ነው፣ አመፀኛ ነው። አመፀኝነቱ መንግስት ላይ ምናምን አይደለም፣ አመፀኝነቱ በአብሰርዲቲው ላይ ነው። ይህንን አብሰርዲቲ ተረድቶታል፣ መኖሩን ያውቃል። አብሰርዲቲውን ግን እሺ ብሎ ላለመቀበል የሚያደርገው ትግል ሪቤል
ወይም ሪቮልት ይለዋል። ዘሪቤል የሚል አንድ መጽሐፍ አለው። እዛ ላይ በተለይ ሶሻል ማኒፌስቴሽኑን ያስቀምጠዋል። የአብሰርድ ማኑን ሶሻል ማኒፌስቴሽን። ሁለተኛው ፓሽን ነው፣ ለህይወት የሚኖረው ጉጉት። ምን ይመስላል ሶሻል ማኒፌስቴሽኑ? ምንድነው የሚመስለው? እሺ እመጣበታለሁ። ሁለተኛው ፓሽን ነው። ፓሽን ማለት ህይወት ትርጉም እንደሌላት የተረዳ ሰው ስለ ህይወት መጥፎ ነገር አይደለም ነው በአብዛኛው ይኖረዋል ብለን የመኖር ጉጉቱ ከውስጡ ይጠፋል። ምክንያቱም ህይወት ትርጉም የላትም። ትርጉም አገኛለሁ ብዬ ስፈልግ ኖርኩኝ፣ ህይወት ትርጉም የላትም። ስለዚህ መኖር ትርጉም የለውም የሚለው ፓሽን ይጠፋል። ፓሽን ብዙ ጊዜ አላቸው የምትሏቸው ሺ ኢዝ ፉል ኦፍ ላይፍ የምትሏቸው ሰዎች ህይወት ትርጉም አለው ብለው የሚያስቡ ሰዎች ናቸው። ስለዚህ ህይወት ትርጉም የለውም ብሎ ስቲል ግን የመኖር ፓሽን መኖር አስቸጋሪ ነገር ነው። አብሰርድ ማኑ እሱ ነው ሁለተኛው መገለጫው። ህይወት ትርጉም ስለሌላ ለመኖር ያለው ጉጉት አይቀንስም። ምክንያቱም መኖርና ትርጉም አይገናኙም። ሶስተኛው ፍሪደም ነው። ሶስተኛው ፍሪደም ነው። ፍሪደም ኤግዚስተንሻል ፍሪደም ቅድም ያነሳ ነው ሳርትርም ላይ። አብሰርድ ማኑ ፍሪ ነው ስንል ምን ማለት ነው? ራሱን መሆን የሚፈልገውን ለመሆን የተዘጋጀ ነው። ልክ በኤግዚስተንሻል ሴንሱ ለመሆን የሚፈልገውን የተዘጋጀ ነው። ግን ራሱ እንደዚህ ለመሆን የቻለው ራሱን ከሜታፊዚካል ኮንሰፕሽን ኦፍ ፍሪደም ስለነጠለ ነው። ይሄ ኢማንሲፓቶሪ የሆነው ፍሪደም አይደለም። ከፕሌቶ ጀምሮ እውነት ነፃ ያወጣል፣ ማሰብ ነፃ ያወጣል። ብዙ ነፃ የሚያወጡ ነገሮች ተነግሮናል ላለፉት ብዙ ሺህ ዓመታት። እነዛ ነገሮች ነፃ አውጪዎቻችን እንዳልሆኑ ሲገባን አሁን ምን እንሆናለን? ለአብሰርድ ማን ዜር ኢዝ ኖ ፊውቸር የለም ይላል አልበርት ካሙ። ዜር ኢዝ ኖ ፊውቸር ማለት ምን ማለት ነው? ነፃነታችን ከነገ ነፃ ያወጣናል ሲል ምን ማለት ነው? ነገ መሆን የምፈልገው ነገር ካለ በዛ መሆን በምፈልገው ነገር እስረኛ ነው። ዛሬ መሆነው ማንነቴ ኮንትሮል የሚያደርገው ነገ መሆን የምፈልገው ማንነቴ ነው። ኢቭን የትላንት ማንነታችንም የራሱ የሆነ ኢምፕሊኬሽን ይኖረዋል። አንድ ቦታ የት እንደሆነ አላስታውስም፣ ያነበብኩት መጽሐፍ ላይ ትላንትናና ከትላንት ወዲያ በህይወታችን ላይ ኤክስፒሪየንስ ያደረግናቸው ነገሮች ነጋችንን ያጠቡብናል ይላል። እንደ ቀልድም ሊሆን ይችላል ወይም አስበንበትም ሊሆን ይችላል። ግን አልበርት ካሙ ደግሞ እያለ ያለው ምንድን ነው? ነገ ለመሆን የምንፈልገው ማንነት ዛሬ መሆን የምንችለውን ነገር ያጠብብናል። ስለዚህ አሁን ከዚህ ሜታፊዚካል ኮንሰፕሽን ኦፍ ፍሪደም ነፃ ስንወጣ ምንድን ነው የምንሆነው? ዛሬን እንደፈለግኩት መኖር ጀምራል። ትክክለኛው ፍሪደም የሚመጣው በአክሽኔ ውስጥ የሚገለጸው ነፃ ያወጣኛል ብዬ የማስበውን አስተሳሰብ ሁሉ ትቼ ነፃ የሚያወጣ ሀሳብ እንደሌለ አረጋግጬ መኖር ስችል ነው። ስለዚህ ለምሳሌ ዜር ኢዝ ኖ ፊውቸር የሚለው ለምሳሌ የዛሬ እንትና ፕሮጀክት ለምሳሌ ፕላን እያልን የምናወጣው አለ አይደለም? በሚቀጥለው ዓመት አሁን እየደረሰ ነው እንደውም መስከረም፣ በሚቀጥለው ዓመት ፋይናንሻል ፕሮፌሽናል ምናምን እያልን እናወጣለን አይደለ? የሆነ እንትኑ ሞቲቬሽኑ ድሮ ነበረኝ እኔ እና እናወጣለን። አሁን ያንን ስናወጣ አሁን ለምሳሌ አስቡ፣ ፋይናንሻል ፕላን ብዬ አወጣሁ። በዚህ ዓመት ይሄን ያህል ብር መቆጠብ አለብኝ ብዬ አወጣሁ። ከዛ በኋላ ያ ነገር የዛሬው ኑሮዬን አፌክት አያደርገው። አሁን ነፃነቴ ይገደባል ነው የሚለው አልበርት ካሙ። ከጓደኞቼ ጋር ሻይ መጠጣት እየፈለግኩኝ አይ ለዛሬ የመደብኩትን አውጥቼ ጨርሻለሁ። አይረሳኝም። አንድ መቀሌ ዩኒቨርሲቲ እያለሁኝ ስታፍ ላውንጅ ቁጭ ብለን የሆነ ህንድ መጣና ቁርስ አዘዘ። ቁርስ ሲል ስንት ብር እንቁላል ሳንዱች አለ። ስንት ብር ነው ሲል 8 ብር አለችው። 8 ብር እኔ ለቁርስ የመደብኩት 5 ብር ነው። ስለዚህ አንዱ ስንት እንቁላል ነው የምትጠብሱት አላት። 2 ስትል አንዱን ጥበሽ አላት። ከዛ አረ እንደዛ የሚባል ነገር የለም ስትል እኛ እዛ አካባቢ ስለነበረ አይ ምን ችግር አለው ጥበሽለት ምናምን አሳምንና ከዛ በኋላ እዛ ላውንጅ ስገቡ እንቁላል ስታዙ ሲንግል ነው ደብል ነው መባል ተጀመረ እንትኑ እና ይሄን ያመጣሁት ምንድነው አሁን ነገ ይሄ ሰውዬ አሁን ፕላን ይኖረዋል አጠራቅሞ አቺቭ የሚያደርገው ምናምን 2 እንቁላል እንኳን ለመብላት ነፃነት የለውም ይሄ ሰውዬ። ያንን ነፃነቱን የነጠቀው ነገ ከነገ ወዲያ እሆናለሁ ብሎ የሚያስበው ማንነቱ ነው። የልጁ ጥሎች ለመሸፈን ፕሮባብሊ ኤግዛክትሊ ብዙ ነገን እናስባለን፣ ነገን ከነገ ወዲያን የዛሬ ዓመትን ያ ግን
አሁን በራሱ መጥፎ ነው ማለት ሳይሆን ግን አንድ መቀበል ያለብን እውነታ የዛሬን ነፃነት ይገድበዋል። ስለዚህ ትሩሊ ነፃ የምንሆነው መቼ ነው? አብሰርድ ማኑ ትሩሊ ነፃ የሚሆነው መቼ ነው? ዛሬን ሪኮግናይዝ አድርጎ ልክ በኒቼ ቋንቋ ምንድነው ቢ ትሩ ቱ ዘ እርዝ ይላል አይደል? ትሩ ቱ ዘ እርዝ ያንን ስንረዳ ነው የሚለው። ስለዚህ እነዚህ ሶስት የአብሰርድ ማኑ መገለጫዎች ናቸው። ሪቮልት፣ ፍሪደም እና ሶስተኛው ፓሽን ኤግዛክትሊ ናቸው። ፋይናሊ ዘ አብሰርድ ማን ዘ ታይትል ኦፍ ዘ ቡክ ማን ነው? አብሰርድ ማን እስቲ ኤግዛምፕል ይሰጠን። አብሰርድ ማን እንደዚህ መሆን የሚችላለ ወይ? ዘ ሚት ኦፍ ሲሲፈስ ግሪክ ውስጥ የሚነገር አንድ ታሪክ ነው። የምታውቁት ከሆነ ሌጀንድ ነው። ያ ሲሲፈስ አማልክቶቹን አስቀየመ ፈርዶበት። ምንድነው ያስቀየ? ብዙ የተለያዩ እንትኖች አሉ። ምን እንደሰራ የሰራው ጥፋት ምን እንደሆነ የተለያዩ የሚነገሩ አሉ። ግን አንዱ ሞር እዚህ አልበርት ካሙ የሚጠቅሰው ግን የትኛውን ነው? ሊሞት እያጣጣረ እያለ ሚስቱን መፈተን ፈለገና እስቲ ሳትቀብሪ ወስደሽ ሬሳዬን አደባባይ ላይ ዝም ብለሽ ጣዩ አላት። ከዛ ሊፈትናት ነው እሱ እንግዲህ ያው ምን ያህል እንደምትወደው ከሞትኩ በኋላ ያበቃል ፍቅሯ ያበቃም ነው። አንፎርቹኔትሊ እሷ ታዛዥ ነችና ሄዳ አደባባይ ጣለችው አስከሬኗ። ያው እሱ ወረደ ወደ ታች። ሄደስ ነው የሚባለው የሞት አምላክ የግሪኮቹ። እዛ ሞቶ በጣም ተናደደ። እንዴት እንደው እስከዛ ሌላ ነገር ስላት እንኳን ማትታዘዘኝ እዚህኛው ላይ ሲሆን ቶሎ ፈጠነችና በጣም እንትን አለ ተሰማው፣ ተናደደና ሄደስን አስፈቀደው። የሞትን አምላክ አንዴ ዋጋዋን ሰጥቻት ልምጣ ብሎ አስፈቀደው። ከዛ ካስፈቀደው እሺ ልና ይፈቅድለታል። ከዛ ይሄዳል። ወደ ምድር ሲመጣ ውሃውን ሲቀምሰው ምግቡን ሲጣፈጠው ዓለም እንደገና ናፈቀችው። ፀሐይዋ ምናምን እዛ ጨለማ ነው ሄደስ ታች ያለው ዓለም እና ለመመለስ ራሱን ማስገደድ አልቻለም። ስለዚህ ተደብቆ ጠፋ ከአማልክቶቹ ማለት ነው። ያው አልቀረለትም። አማልክቶቹ ይዘው አመጡት። ምን ይፈረድበት? ለዚህ ሰውዬ ሞቷል። እንግዲህ ከዚህ በላይ ምን ይቀጣል? ስለዚህ ምን እንቅጣው ሲባል ምንድነው የተቀጣው ቅጣት? አንድ ትልቅ ድንጋይ እየገፋ እያንከባለለ ተራራ ጫፍ ላይ ያወጣል። ልክ ተራራው ጫፍ ላይ እንደደረሰ ድንጋዩ ተመልሶ ይወርዳል እዛው ቦታ ላይ። ያን ይቀጥላል፣ ይገፋል እሱ። ስለዚህ እድሜ ልኩን ለዘላለም ይህንን እንዲያደርግ ነው የተፈረደበት። አሁን አልበርት ካሙ ምንድነው የሚለው? ይሄ ሰውዬ እኛንም ይወክላል ይላል። እያንዳንዳችን የምንኖረውን ኑሮ ምንድነው የሚለው? ፍሩትለስ ሌበር ይለዋል። ፉታይል ኤንድ ፍሩትለስ ሌበር። በየቀኑ ተሰምቷቸው አያውቅም? በየቀኑ ሩቲን የሆነ ላይፍ ሆኖብን ማታ ልብሴን እቀይራለሁ፣ የሆነ ነገር አድርጌ እተኛለሁ፣ ጠዋት ቁርሴን እንደዚህ እሄዳለሁ፣ ከዛ ሻወር ወስዳ ምንድነው ዋት ዘ ፖይንት